मेहरबान बैठिए जान जा शौक से लीजिए जी इश्क के इम्तिहान आइए मेहरबान አመሰግናለሁ በድጋሚ አመሰግናለሁ አክስቴ ጉማ ከመዋኛው እንደወጣ ወዲያውኑ በመኪና ያከነፍኩ ነው የማመጣው። እስካሁን ሰኔ አክስቴ ስለ አባቱ ረጅም እድሜ ያወራና ዘሎ ውስጥ ገባ። ፎጣውና ሃይማኖታዊ ልብሶቹን ይዤለት 100 ዲግሪ እየደረሰ ነው። እሱ ግን ተረጋግቶ ጸሎቱን ሊያደርጋል። እሺቲ አረባ ከአባትን ቁጣ አንችለው። ከዚህ በላይ ከቆየ ደግሞ ሴቶች ሁሉ ከሄዱ በኋላ ነው የምንደርሰው። ቆይ ለምንድን ነው ግን ራስን የምታሰቃየው? አንድን ነገር ለቤተሰቦች ብለህ ስታደርግ ቅጣት አይደለም። ለአባት ነው ወይስ ለእናት? ሁሉን ነገር እያወቅ ለምን ትጠይቀኛለህ? እንሂድ። በነገራችን ላይ ወይዘሮ ጉማን 2 ደውላ ነበር። አባዬ እየጠበቀኝ ነው ማለት ነው። እያወቅ ታዲያ ለምን ጊዜ ታጠፋለህ? ቻንድራ ስማ፣ ቻንድራ አይደለም ስሜ፣ ሳራስዋቲ ቻንድራ። ማንም ቢሆን ከስሜ ላይ የእናቴን ስም ቆርጦ እንዲያወጣው አልፈልግም። ተመልከት ሰኒ፣ ከድግስ ይልቅ ጸሎቱ በጣም ጠቃሚ ነው። ምንም ነገር ቢፈጠር ጸሎት ማቋረጥ የለብንም ትል ነበር እናቴ። ይሄው አላቋረጥኩም እናቴ። አባዬን ለማስደሰት ድግሱ ጋር ሄዳለሁ። ትሄዳለህ? ድግሱ ጋር ትሄዳለህ ወይ? እንዴታ! በሚገባ በሚገባ። እንሂድ። መልካም ልደት አባቴ። ቀይር ጉማን ልክ ትላንትና እንደሆነ ሁሉ ነው የሚታየኝ። የሆነ የገቢ ማሰባሰቢያ ዝግጅት መጥቶ ራስን ስለ መግዛት ሰፊ ንግግር ያደረገው። ራስን መግዛት ነገ ደግሞ ቀሚስ ለብሶ ሰባኪ ነው የሚልስ። ምንም ደስ አላለኝም ይሄ ነገር። ሳይብስበት አንድ ነገር ማድረግ አለብኝ። ስማ፣ አባትህን አውቀ ነው እንዲያናደርጋቸው። እማ፣ ሃይማኖትሽ በአባቴ ዘንድ ተቀባይነትን አላገኘም፣ ፍቅርሽንም አልተቀበለም። እኔ ግን በቃልሽ ሰንሰለት ታስሬያለሁ። መቼም ቢሆን አልበጥሰው፣ መቼም ቢሆን። ስትራመጅ የሚሰማው የአልቦሽ ድምፅ ይናፍቀኛል። ምክንያቱም አጠገቤ እንደሆንሽ ያክል እንዲሰማኝ ያደርጋል። ለእናት ቡራኬ አትሰጣትም እንዴ?
አይዞሽ የኔ ልጅ። ለአባቴ ያደረከው ነገር የሚያኮራ ተግባር ነው። ደስ አሰኝቶኛል። ደግሞ መነኝ በደንብ አስረዳዋለሁ። ሳራስ ይሄ ይሻላል። ይሄ ልበስና ታች ድግሱ ጋር ነው። 5 ደቂቃ እስኪ ቀይሬ እመጣለሁ። እስኪ ይሄኛውን ለብሰህ ቢሆን ኖሮ ምን ለውጥ ነበረው? ጉማን ምን ሆንሽ? ምን ነው? በመጨረሻም ለሳራስ የእንጀራ እናት መሆኔን አሳየኸኝ። ምንድን ነው የምትይው ጉማን? አየሽ፣ ይህ ዜና ለሁለታችንም ድንገተኛ መሆኑን እስማማለሁ። ውሳኔው ግን አይደለም። ቻንድራን ለጥቂት ያህል ጊዜ ስከታተለው ነበር። የሚወዳቸው ነገሮችና ከግል ህይወቱና ከስራ ወዳድነቱ እያራቁት ነው። ለችግሩ ደግሞ አንድ መፍትሄ ብቻ ነው ያለው፣ ትዳር። የትዳር አጋሩ ብቻ ነች ከህይወቱ ጋር መልሳ ልታገናኘው የምትችለው። ይህ ካልሆነ ግን እናጠዋለን። አንተ በጣም ትክክል ነህ። ዝም ብሎ የትዳር አጋር ብቻ አይደለም፣ ልትረዳው የምትችለውን ትክክለኛ አጋር ነው የሚፈልገው። ለምርጡ ልጃችን ምርጥ አጋር መፈለግ ደግሞ ቀላል ነገር አይደለም። ብቻ አንተ ትንሽ ጊዜ ስጠኝ። ሰጠሁሽ እኮ ጉማን። ልጅቷ የምትኖረው እንዴ? አንቺ ራሱ ታውቂያታለሽ። የቪዲያ ቻቱ ልጅ ዛራ። በቅርቡ አዋርቻታለሁ። በጣም በሳልና ግልጽ ልጅ ነች። እርግጠኛ ነኝ ቻንድራና ዛራ በጣም ነው የሚስማሙት። አንዳቸው የሌላኛቸውን ጉድለት መሙላት ብቻ ሳይሆን የተሻለ ሰው ለመሆን እርስ በርስ ይረዳዳሉ። ልጃችን ቻንድራ ልክ እንደ ጨረቃ ረጋ ካለ እሷ ደግሞ እንደ ፀሐይ እየደመቀች ትሆናለች ማለት ነው። እና ጉማን ቅድም ያልሽው አይነት ምሬት ባትደግሚው ደስ ይለኛል። እሺ። ይቅርታ ጉማን። ጻድቃን እኮ አይቀጣጠሩም። ይሄ ነገር በረከት ያለው ይመስላል። አሁን ነው እኮ ግብዣው ላይ እንዳበሰርኳቸው ይደውልሽ። በቃ ሰርጉን ማዘጋጀቱን ጀምር። የቪዲያ ቻቱር ልጅ ዛራ። ልጃችን ቻንድራ እንደ ጨረቃ ረጋ ካለ እሷ ደግሞ እንደ ፀሐይ እየደመቀች ትሆናለች ማለት ነው። በቃ ሰርጉን ማዘጋጀቱን ጀምር። የቪዲያ ቻቱር ልጅ ዛራ። የቪዲያ ቻቱር ልጅ ዛራ። ልጃችን ቻንድራ እንደ ጨረቃ ረጋ ካለ እሷ ደግሞ እንደ ፀሐይ እየደመቀች ትሆናለች ማለት ነው። በቃ ሰርጉን ማዘጋጀቱን ጀምር። የቪዲያ ቻቱር ልጅ ዛራ። ጉንያል 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 የት ነሽ? የት ነች? ጉንያል የት ነሽ? ጉንያል የት ገባች? ጉንያል
ጉንያን ጉንያን መጣው ምንድነው? የሚገርምሽ ጉንያን ከናንዱ ጋር ስናወራ ነበር። በአካል ሳይሆን ደውሎ ዛራን ለማየት ፈልጎ እንድልክለት ጠየቀኝ። ምን ማለቱ መሰለሽ? ገባኝ። ልጁ ልጃችንን እንዲያገባ ይፈልጋል ማለት ነው። ምን እህቴ ልታገባ ነው? አዎ፣ ለእሷ ግን ምንም ነገር አልነገራትም። ምን ነው? ቆይ ኩሱም ስሚኝ። ኩሱም እባክሽ አንዴ ስሚኝ። አጎቴ ጂያን፣ አቴ ስንዱር मुरली वाले इतना कर ले मीरा की धुन ያሽ ተመልከቴን የሆነ ተከታታይ ፊልም ላይ ይሰራ ነበር። ማን ነበር ስሙ? አቴ ስንዱር ዛራ አይታለች። እውነቴን ነው የምላችሁ፣ ጸሎት ላይ ሆኜ እንኳን እንዳወራ አድርጋኛለች። स्कूल के बाद वो कहाँ जाएगी ट्यूशन पढ़ाने ही ገና አልመጣችም። ትንሽ ትቆያለች። የአባቷን የባንክ አካውንት ልታጣራ ሄዳ ነው። अंग अंग में ኩማሪ ለዛራ እኮ ባልተገኘላት ምን? ኩማሪ ቆይ፣ እህቴ ዛራ ልታገባ ነው። ለማንም እንዳትናገር። ምን እያልሽ ነው? ኩማሪ ቆይ እንዴ! አቴ እህቴ ዛራ ልታገባ ነው። ምን? ስማ እህቴ ዛራ ልታገባ ነው። ኧረ እባክሽ እንዴት ደስ ይላል! አቴ ስሚ አቴ እህቴ ዛራ ልታገባ ነው። ስሚ እህቴ ዛራ ልታገባ ነው። በእውነት ደስ ሲል እቴቴ። ፈጣሪያችን ይመስገንና ልጃችን አቶ ላኪሚንዳን ቤት ልትገባ ነው። ለባዳ ለመስጠታችን አንድ ነገር ነው፣ ግን ከምኑ ለባል ደረሰችና ነው የምንሰጣት። ደስ ብሎኛል፣ ግን ዱባ ጉንያል ለዛራ ደስታ ስትይ እሷ እንኳን ሁሉን ነገር ረስተዋለች። ያ ጉዳይ ከተፈጠረ ስንት ጊዜ ያለፈው። ያለፈውን እንርሳው ጉንያል። ከባዶ ዳራ ስትመጣ እኔው ራሴ ያስረዳታል። ዛራ ከትምህርት ቤት ተመልሰሻል ለካ። ከጧት ጀምሮ ስጠብቅሽ ነበርኩ። አንቺ እዚህ ቁጭ ብለሽልኛል። ደግሞ ምንድን ነው የምትደብቂው? እማ ነያት ምን እንደምታደርግ። አባዬ ቶሎ ና። እማ የአንድ እጅ ጌጥ ብትገባባት ልታወጣው ዘላ ገባች። ደግሞ እኮ ገብታ ቀረች። ይበቃል ዛራ፣ ውጪ። ይበቃሻል። የሆነ ነገር በላት፣ እንድትወጣ ንገራት። እስኪ አሁን ማን ነው ለእጅ ጌጥ ብሎ እንደዚህ አይነት ነገር የሚያደርግ? አትጨነቂ ጉንያል፣ የኔዋ ዛራ እኮ ነች። የእጅ ጌጧን ልታወጣ ከሆነ የእጅ ጌጧን ይዛ ነው የምትወጣው። ኧረ እባክህ የእጅ ጌጥ ፈልገው ማግኘት አይቻልም? ይህንን እንዴት ላጠፋው እችላለሁ? ፈጣሪ ይችን የመሰለች ልጅ ሰጥ፣ ይኸው ባላግብታ ካልሄደች ይላል። ስሚ ዛራ፣ በጣም እድለኛ ነሽ። ከውጭ አገር ድረስ ላግባሽ የሚል አንድ የነጠረ ልዑል መጥቶልሻል። እሽታሽን ብቻ ስጭን።
ልዑል ሊሆን ይችላል። ግን ለምንድን ነው እሱ እኔን ጣፋንታ የሚወስነው? መቼም ቢሆን ከአባቴ ያን ያህል ርቄ አልሄድም። ያው አባዬ እሷም ቤለች፣ እኔ ግን እሽላለሁ። ስሚ፣ አሁን እኮ ትልቅ ልጅ ነሽ። ስንቴ ልንገርሽ? ለምን እንደ ልጅ ያረግሻል? ይሄው ምንም ነገር ሳታዳምጥና ሳትጠይቅ አልፈልግም ብላ ሄደች። አንተ ነህ ደግሞ በጣም ያቀበጥካት። እንዴ ይሄ እኮ ዛራ ማታ በልማ አየችው ነው። ይሄን ማየት አትችይም። አንተም ዛራም አንድ ናችሁ። እሺ ምን አደርጋለሁ እዚህ? እና አሁን ምንድን ነው የምናደርገው? ምን ማድረግ እንዳለብን አውቃለሁ። ጉንያ ሳራ ስዋቲ ቻንድራ የብረት መዝጊያ የሆነ ባሉ ታያለሽ። ነገ ደግሞ የሽታ ቃሏን ትሰጠናለች። ዛራ እሽታሽን አሰሚን። ደግሞ በጠዋቱ የሚጣፍጥ ሻፊና ሁላችንንም አስደስችን። እሺ አለልኝ። ወይዘሪት ዛራ የዱባይ ሰው እኮ ነው። ኢንተርኔት ላይ ከምታያቸው ፎቆች መካከል የተወሰኑት የሱ ናቸው። አላውቅም፣ የፈለገውን ሊሆን ይችላል። ግን ለእኔ የሚመጥነኝ ሰው መሆን አለበት ነው። እንዴት? ስሚ፣ ዱባይ ውስጥ ብዙ የተማሩ ሰዎች ይኖራሉ። እኔ ግን ለቤተሰባችን የመጀመሪያ ተመራቂ ልጅ ነኝ። መንደራችን ውስጥ ኢንተርኔት እንዲገባ ከአቶ ፕሮጀክት ጋር ስንቴ እንደተሟገቱ። እዚህ እኮ ወንድ ልጅ እንኳን እንደዛ አይደፍርም፣ እሱም አይደፈርም። ረጋ ብለሽ አስቢ እንጂ አባቱ በጣም ሀብታም ናቸው። አባቱ አቶ ላክሚንዳ ዓለም ላይ ያሉ ከተባሉ ሀብታሞች አንዱ ናቸው። የኔ አባት ደግሞ ልቡ ሀብታም ነው። እስኪ ምንቲ ነው የዛ ልጅ ነገር ነው የሚያሳስበኝ። እስከ ዛሬ ድረስ ሊጋባ ቀን እንደተቆረጠለት እንኳን አውቅም። ስሚ፣ እኔም እኮ የቤተሰባችን ኩራት ነው። ዛራ ቆይ